ጎበዝ ተማሪ መሆን ተስኖሃል ወይስ አሁን ካለበት ደረጃ የበለጠ መሆን ትፈልጋለህ? እንግዲያውስ እነዚህ የምነግረን ሁለት ያጠናን ዘዴዎች ውህደቶች በመጠቀም በአጭር ጊዜ ውስጥ ጎበዝ ተማሪ ትሆናለህ። ሰላም እንዴት ናችሁ? አብርሽ ነኝ። ይህ ደግሞ አብርሽ ሚዲያ ነው። ወደ ዛሬው ርዕሰ ጉዳያችን ከመግባታችን በፊት የተለያዩ ትምህርት ነክ መረጃዎችና አስገራሚ እውነታዎች እንዲደርሱ ከፈለጉ ይህንን ቻናል ሰብስክራይብ፣ ላይክ ማድረግ እንዳይረሳ። እንግዲህ የዛሬው ርዕሰ ጉዳያችን እንዴት በአጭር ጊዜ ውስጥ ጎበዝ ተማሪ መሆን እንደምንችል ነው። በአጭር ጊዜ ውስጥ ጎበዝ ተማሪ ለመሆን ሁለት ያጠናን ዘዴዎችን አዋህጄላችኋለሁ። እነዚህ ያጠናን ዘዴዎችን በመጠቀም በአጭር ጊዜ ውስጥ ጎበዝ ተማሪ ትሆናላችሁ። የመጀመሪያው ያጠናን ዘዴ ፖሞዶሮ ያጠናን ዘዴ ይባላል። ፖሞዶሮ ያጠናን ዘዴ በ1980ዎቹ በፍራንሲስኮ ካርሊዮ የተፈለሰፈ ያጠናን ዘዴ ነው። እንግዲህ ይህ ያጠናን ዘዴ 7 መሰረታዊ ህጎች አሉት። አንደኛውና የመጀመሪያው ህግ ርዕስ መምረጥ ነው። ማለትም ርዕስ በምንመርጥበት ጊዜ 25 ደቂቃ ውስጥ እንጨርሰዋለን ያልነውን ርዕስ ጉዳይ መምረጥ ይኖርብናል። ሁለተኛው ደግሞ ሰዓት መያዝ ይኖርብናል። በስልካችንም ሆነ በኮምፒውተራችን 25 ደቂቃ የተሰመረበት ደቂቃ መያዝ አለብን። ሶስተኛው ደግሞ ምናነበው ኮንሰፕት ጋር ፎከስ ማድረግ አለብን። ፈጽሞ ሌላ የሚጎተግት ኃይል ውጭ መሆን አለብን። አራተኛው ትንሽ እረፍት መውሰድ፣ ማለትም ከ25 ደቂቃ ንባብ በኋላ ለ5 ደቂቃ እረፍት መውሰድ ይኖርብናል። አለበለዚያ ከ25 ደቂቃ በኋላ አይምሮአችን የመሰላቸት ባህሪ ስለሚኖረው ያችን 5 ደቂቃ ስንወስዳት አይምሮአችን እንደገና ይታደስና ሪላክስ ሆኖ በአዲስ ኃይል እንድንጀምር ያደርገናል። አምስተኛው ጥናቱን መደጋገም፣ ማለትም ጥናቱን መደጋገም ማለት ስንል በፖሞዶሮ ያጠናን ዘዴ ውስጥ 4 ጊዜ ሪፒት አርጉት ይላል። ማለትም 4 ርዕሶችን በመምረጥ እነዛን ርዕሶች ለ25 ደቂቃ በመከፋፈል በ5 ደቂቃ ውስጥ እረፍት ማድረግ ይኖርብናል ማለት ነው። ስድስተኛው ትልቅ እረፍት መውሰድ። አምስተኛውን ህግ ካሟላን በኋላ ማለትም የአምስተኛው ህግ ለ4 ጊዜ 4 ርዕሶችን መርጠን 4 ጊዜ ካነበብነው በኋላ በስድስተኛው ህግ መሰረት ትልቅ እረፍት መውሰድ አለብን። ትልቅ እረፍት መውሰድ አለብን ስንል ቢያንስ ከ30 ደቂቃ በላይ እረፍት መውሰድ አለብን። ያን ካረግን በኋላ ደግሞ 7ኛው ህግ እንደገና መጀመር፣ ማለትም በስድስተኛው ላይ ትልቅ እረፍት ከወሰድን በኋላ እንደገና ከአንድ ብሎ መጀመር አለብን ይላል ጥናቱ። ፖሞዶሮ ያጠናን ዘዴ የተለያዩ ጥቅሞች አሉት። ከነዛ መካከል ውስጥ አንደኛው በአጭር ሰዓት ውስጥ በጣም ብዙ ሀሳቦችን እንድንይዝ ያደርገናል። ማለትም በአጭር ጊዜ ውስጥ በ25 ደቂቃ ውስጥ ብዙ ኮንሰፕቶችን መያዝ እንችላለን። ሁለተኛው አይምሮአችን ለብዙ ሰዓት ካነበበ የሚያስታውሰው መጀመሪያ አካባቢ ያነበበውን 25 ደቂቃ ስለሆነ አብዛኞቻችን ይህንን ህግ ባለመጠቀማችን ብዙ ሰዓት እናነባለን። ስለዚህ ያንን ያነበብነው ከ25 ደቂቃዋ ብቻ ስለምናስታውስ ፖሞዶሮ ያጠናን ጊዜ መሰረት ከዛ ድካም ገላግሎናል። ሶስተኛው ደግሞ አይምሮአችንን ከጭንቀት ያስወግድልናል። ማለትም ለ25 ደቂቃ ንባብ ካነበብን በኋላ 5 ደቂቃ እረፍት ስላለው አይምሮአችን እንደገና በአዲስ ኃይል እንዲጀምር ያደርገዋል። ፖሞዶሮ ያጠናን ዘዴን እንድንተገብረው የሚያስገድዱ ህጎች አሉ። የመጀመሪያው ህግ ከንባባችን የሚያስተጓጉለንን ሁሉ ነገሮች ከኛ ማረቅ አለብን። ማለትም ስልክ ሊሆን ይችላል፣ ኮምፒውተር ሊሆን ይችላል። ስለዚህ እነዛ ነገሮችን ከኛ ማራቅ ይኖርብናል። ሁለተኛው ደግሞ 25 ደቂቃ ንባብ ካነበብን በኋላ ያቺ 5 ደቂቃ እረፍት መቼም መረሳት የለባትም። ምክንያቱም አይምሮአችን 25 ደቂቃ ንባብ ካነበበ በኋላ ያለውን
ስለማያስታውስ ያችን 5 ደቂቃ እረፍት ማድረግ ይኖርብናል። ሶስተኛው ደግሞ ሁሉንም የፖሞዶሮ አጠናን ዘዴ ኮንሰፕቶችን በደንብ መተግበር ይኖርብናል። ወደ ሁለተኛው የአጠናን ዘዴ ደግሞ እንሄድ። ሁለተኛው የአጠናን ዘዴ SQ3R ይባላል። ይህ የአጠናን ዘዴ ሪቫይዝ ስናደርገው ኤስ ማለት ሰርቬ ማለት ነው። ሰርቬ ማለት የዳሰሳ ጥናት ማለት ነው። ኬ ማለት ደግሞ ኩዌሽን ራስን መጠየቅ ማለት ነው። አር ማለት ደግሞ ሪድ ወይም ማንበብ ማለት ነው። አር ማለት ሪሲት ወይም መድገም ማለት ነው። አር ማለት ሪቪው ወይም ክለሳ ማለት ነው። ሰርቬ ማለት ያነበብነው ሀሳብ ነገር ዳሰሳ ማድረግ ነው። ተዳሰስነው በኋላ ራሳችንን ጥያቄ መጠየቅ። ከዚያ በኋላ ራሳችንን ከጠየቅን በኋላ ትክክልም እንሁን አንሁን ወደ ማንበብ እንሄዳለን። ካነበብነው በኋላም መደጋገም ይኖርብናል። በደንብ ከደገምነው በኋላ እንደገና ተመልሰን ክለሳ ማድረግ ይኖርብናል። ስለዚህ SQ3R ያጠናን ዘዴ ማለት ይህ ነው። እንግዲህ ሁለቶችን ያጠናን ዘዴ ስናዋህዳቸው መጀመሪያ ላይ SQ3R የተባለውን ኮንሰፕት ማሰብ ይኖርብናል። ማለትም ኤስ ሰርቬ ማለት ስለሆነ የዳሰሳ ጥናት ማድረግ፣ ኪው ኩዌሽን ማለት ስለሆነ ራስ መጠየቅ ይኖርብናል። ከዚያ ማንበብ ይኖርብናል። ያን ኮንሰፕት መድገም ይኖርብናል። እንደገና መከለስ ይኖርብናል። ነገር ግን ፖሞዶሮ ያጠናን ዘዴም እዚህ ህግ ላይ መጠቀም ይኖርብናል። ማለትም 25 ደቂቃ ንባብ ማድረግ ይኖርብናል። በዛ 25 ደቂቃ ውስጥ የSQ3Rን ሙሉ ፎርሙላ ማሟላት ይኖርብናል። ስለዚህ ያን ካሟላን በኋላ እንጨርሰዋለን ብለን ያሰብነውን ኮንሰፕት መጀመር ይኖርብናል። ያንን በደንብ በSQ3R ካነበብን በኋላ ለ25 ደቂቃ ለ5 ደቂቃ እረፍት ማድረግ ይኖርብናል። እንግዲህ እነዚህን ሁለት ውህደቶች በመጠቀም በአጭር ጊዜ ውስጥ ጎበዝ ተማሪ መሆን እንደምትችሉ አምናለሁ። ቀጣይ ቪዲዮ እንዲሰራላችሁ ከፈለጋችሁ ይህንን ቻናል ሰብስክራይብ፣ ላይክ ማድረግ እንዳይረሳ።